ስሙኝ ጋይስ ፊዮሪ እየመጣች ነው እና ሙሉ ክሩ ጧት ጀምሮ እዚህ ነበር ያለው። እሷ ግን አርፍዳ አሁን ነው እየመጣች ያለችው። አሁን ላሳያችሁ ሰዓቱን። ቆይ እዩት፣ 6 ሰዓት ከሩብ ነውና እስካሁን ለምንድን ነው የቆየሽው? ዳይሬክተር ምናምን አስፈቅዳ ነው የቆየችው፣ ግን እኔ አላቅም ለምንድን ነው እስካሁን ድረስ ያረፈርሽው? እኛ መተን አንቺ ምን ስለሆንሽ ነው ምናምን እላታለሁ። ብቻ ጓልባታለሁ በደንብና ሪያክሽኗን አብረን እናያለን። እስከዛ ሰብስክራይብ አድርጉ። አሁን ጠብቃት። ሄሎ ፊዮሪ፣ እዚህ ነው እንትን አፓርታማ። ሄላ ፍጹ መታለች። እሺ ስትመጪ እንትን አድርጊ። አሁን ፍጹ መጣች። ሄላ ሀብቶም በር ላይ ነች። ከፍተንላታል። ዝም በይ ማሚ። ማን ነበረ? በእግዚአብሔር ቃል አባትዬ ሄሮን የኔ ነሽ የግሌ። የት ሄደሽ ነበር? ቀረጻ ማርያም እውነት እኮ ፀጉር ቤት መስልሽኝ ነበር። የለም ዴቭ እናቴ ማርያም ምን ሆነሽ ወድቀሽ ነው ማሚ? ወይ እናቴ ምንድን ነው? ምን ሆናችሁ ነው? እናንተ ሰራም አይሰራም? ዴቪ ይምጣ ቤት አይደለም ፊዮሪ፣ ሁሉም ሰው ደብሮታል በጣም። ዴቭም ምን የሚሰራው ስላጣ ነው ሄደ። ጌታ የእናንተ አልቆ ነው? 2 ኤፒሶድ አለበት እኮ። የለንም፣ እኔ ሌላ ሰው እኮ የለም፣ ማንም የለም፣ 3ታችን ነን እና አለቀ። እና ሁሉም ሰው ደብሮታል። እኔ ራሱ አሁን ነገ ተመልሼ ልመጣ ነው ማለት ስራ እስከሆነ ድረስ ሁላችንም በጊዜ ነው አይደል መምጣት ያለብን ማለት። አንቺ ነገሬው እኮ ነው የቀረሁት እና ደግሞ 5 ሲን ስላለ ቢያንስ በዛው ሌሎቹ ይሰራሉ ብዬ ስላሰብኩኝ ነው። ኢየሱስ አይደለም ብቻ አላቅም። እሺ እኔ አላቅም፣ ግን ዴቭ ሲመጣ ሁላችንም ቁጭ ለማውራት አለብን ማርያምን። ምክንያቱም የሁሉም ሀሳብ ስለሆነ ማለት ነው። የኔ ብቻ አይደለም። ምክንያቱም ቁጭ ነው ያለው። ከዛ ደግሞ ሌላ ጊዜ መሆን የዛሬ ሳምንት ብዬ ነው መጨረሻ ላይ ሰርቼ እንደሱ እኮ ይሆናል አይደል? ዛሬ ነው እኔ አሁን አርፍጄ የመጣሁት። እንደውም ትቻለሁ አንድ ቀን ተናግሬ አንድ ቀን እመጣለሁ እንደዛ አድርጌ የለም። ዛሬ ስራ ስለነበረኝ ነው እኮ የኛ አሁን የኛ የሶስታችን ሲን በጣም ትንሽ ነውና ሰራን ቁጫልን። በዛ ዴቭ በቃ ስትደውሉልኝ ጥሩኝ ብሎ ወጣ እና አሁን ወይልሽ ነገ እኔ ክላስ አለኝ። ዛሬ እንደምንም አድርጌ ነው እያመጣ ያለሁት፣ ግን አሁን ነገም ልመጣ ነው። ገባሽ አይደለ? እኮ እሱማ ገብቶኛል፣ ግን አንቺ አንደኛ ኤፒሶድ ላይ ነሽ ያለሽ ሲለኝ ያው 2 ኤፒሶድ ከተባለ ሌሎቹ እየተሰሩ ይጠብቁኛል ብዬ ስላሰብኩ ነበር። እኔ አላቅም ብቻ ግን ዴቭም በጣም ተናዶ ነው የወጣው። በዛ ላይ ሲደውልልሽ አታነሽ። በጣም ብዙ ጊዜ ዌቲንግ እየገባው አታነሳም። ከዛ ያኔ ስደውልሽ ደግሞ የኔን አነሳሽ እኮ። እሱ ዌቲንግ እየገባ እኮ የኔን ያነሳሽ፣ እሱን አላነሳሽ እንዴ? ወይ አዎ እኮ ሀብቶምን በጣም እየደወለ ነበር፣ ዴቭም እየደወለ ነበር። የዛን ሰዓት ራሱ ቁጭ ብለን ነበር ነው የምልሽ እኮ። ከዛ ደግሞ አንቺ ስትደውይ ከዛ የኔን አነሳሽ። ከዛ ፊት ለፊት ሲወጣ ሳወጣው ያንቺ ነበረ መጀመሪያ። አሁን መጨረሻ ላይ እሱ ደግሞ የመሰለው
ስደውይ አታነሽም እሱም ሲደውል አታነሽም ሁሉም ሲደውል አታነሽም የኔም ብቻ አነሳሽ ከዛ እኔንም ደግሞ ገና ነኝ ምናምን ነገር ስትይ ገና ነኝ ምናምን ነገር ስትይ ገና በቃ ሄደ ዴቭ አልፈልግም ብል እና ሁሉም ሰው ጌታን አናናስም ደብሮታል ማምሻት ምናምን ይያለ ብቻ ሁሉም ሰው ደብሮታል ሲመጡ እንዴ አሁን ሁሉም ሰው ያወራ እንጂ አሁን የኔ ጥፋት ነው ብዬ ግን አይደለም ማስበው አይ እኔ ስለምቀርብሽ ነው አሁን ሁሉም ስለማያወራ እኔ አወራው እኔ አወራው ምልሽ ሁሉንም ሐሳብ ነው ያወራው እንደውም ለኢንተርኔት ካናናስ ጋር አብሬው ይያል እንደምሄደው እኔ ቁጭ ብዬ አውቃለሁ አዲስ ነገር ሱማ እኛም ቁጭ ብለን ሄደን እናውቃለን እኮ ግን ምንድነው መሰለሽ ለአንድ ኤፒሶድ ነገ ማሚም ትመጣለሽ ማለት ነው እኔም ነገ ክላስ ትቼ እመጣለሁ ክላስ ትቼ እመጣለሁ እኔ ምን አርጊ በሪም ከተደጋገመ ባንቺ ምክንያት ሳይሆን ዛሬ አሁን የሆነው ነገር ግን ባንቺ ነው እሺ ማለት እሺ ምን ልበል yes guys prank ተደርገሽ እኔ ለታለክስ ነበር ጌታ ፊዮ ለታለክስ ቅርብ አለቀሰት ቅረጻት በማድረግ እስቲ ፊዮ ኧረ እውነት ለመጀመሪያ ጊዜ ተኮሳትሬ አወራኋት እኔ እንደዚህ አውርቻት አላውቅም ከዛ እንትን አልኳት እኔማ እየሳኩ ነው ግን አሳምኜሻለሁ አላሳም ወይኔ አለቀሰ አይ እኔ ባይቅርብ ስለሆነ ነው ፍራንክ እኮ ነው ከፍቷት ነበር እግዚአብሔርን ከፍቷት ነበር በቃ አይዞሽ የእኔ እናት በቃ አሁን ስሜቷን ትናገር እንደሰማሽ ቆይ ተሰማሽ ማን አሳመነሽ እኔ ላልቅስልሽ ሁላችሁም ናችሁ ዝም ብላችሁ ማሚም ደግሞ ኩስትር አለች አንቺም ደግሞ ያልቻልኩም ማርያምን እኔ እኮ እየሳኩ ነበር ግን እንትን አለቃሽም ትንሽ ፈገግ እያልኩ ነበር እኮ መጨረሻ ላይ ነው አረ ከመጀመሪያውም በፊት አንቺ ስትስቂ እንደው ወይኔ ልታስነቃ ነው በቃ ብዬ ፊቷን ማየት ፈራው ካየሁሽ ልስቅ ነው እኔ ወይኔ ጉዴ መታስለቀስናት ጌታን እኔም ባይቅርብ ስለሆነ እንጂ እኮ እንትን የሚል ነገር አይደለም ግን ጌታን ሰራችሁልኝ እሺ ተሳክቶልናል ጋይስ ቀጣይ ማን ፕራንክ ይደረግላችሁ ኮሜንት ላይ አሳውቁ በቃ ይዞሽ ካንኩክሩ በቃ ይዞሽ ያልፋል ተታጠጋለሽ ኧረ አልፈልግም አይዞሽ እቴ ፕራንክ አድርገናታል